የፌዴራል መንግስት ኮሎኔል ደመቀ ዘውዴ የሚያሰለጥኑት የተከዜ ሰብ ታጣቂን ትጥቅ እንዲያስፈታ ፖለቲከኛው ጠየቁ። የቀድሞ የህወሓት ከፍተኛ አመራር አቶ ገብሩ አስራት ሰሞናዊ ሁኔታን በተመለከተ ጠንካራ አስተያየት ሰጥተዋል። ፖለቲከኛው የተከዜ ዘብ ትጥቅ መፍታት አለበት ሲሉ አስጠንቅቀዋል። ህወሓት ወልቃይትን ቢቆጣጠር ምን ሊፈጠር እንደሚችል ግምታቸውን አስቀምጠዋል። የህወሓት ጀነራሎች ቅጥረኛ ወታደሮችን እየሸጡ ነው የሚል ክስም አቅርበዋል። ታዳምጡታላችሁ። የህወሓት ኃይሎች በሶስት አቅጣጫ ወደ ወልቃይት ተጠጋ። ጦሩ ተከዜን ተሻግሮ ሁመራን እንዲቆጣጠር ታዟል። በኢኮኖሚስት በበኩሉ የመከላከያ ኃይል በሁሉም አቅጣጫ ወደ ትግራይ አቅጣጫ ጦሩንና ከባድ መሳሪያው ማስጠጋቱን ዘግቧል። በዝርዝር ይዘኗል። ብልጽግናን ከጉድ እንዳላወጣ ነው ክዶናል ሲል ሻዕቢያ አዲስ ባወጣው መግለጫ ከሰሰ። ከቀናት በፊት ጠቅላይ ሚኒስትር አብይ በሻዕቢያ ጦር ላይ ያቀረቡትን በማስረጃ የተደገፈ ክስ ሻዕቢያ ሙሉ በሙሉ ክዶታል። በዝርዝር ትሰሙታላችሁ። ጀነራሉ የተኩስ ሩምታ ተከፈተባቸው። ተኩሱ በዋና ከተማዋ የተከፈተ ነው። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ልሻገር። የፌዴራል መንግስቱ ኮሎኔል ደመቀ ዘውዱ የሚያሰለጥኑትን የተከዜ ዘብ ታጣቂን ትጥቅ እንዲያስፈታ ፖለቲከኛው ጠየቁ። የቀድሞ የህወሓት ከፍተኛ አመራር አቶ ገብሩ አስራት ሰሞናዊ ሁኔታን በተመለከተ ጠንካራ አስተያየት ሰጥተዋል። ፖለቲከኛው የተከዜ ዘብ ትጥቅ መፍታት አለበት ሲሉ አስጠንቅቋል። ህወሓት ወልቃይትን ቢቆጣጠር ምን ሊፈጠር እንደሚችል ግምታቸውን አስቀምጠዋል። የህወሓት ጀነራሎች ቅጥረኛ ወታደሮችን እየሸጡ ነው የሚል ክስም አቅርበዋል። ወቅታዊ ሁኔታዎችን በተመለከተ አስተያየታቸውን በመስጠት የሚታወቁት ፖለቲከኛ አቶ ገብሩ አስራት ሰሞነኛ ሁኔታን በተመለከተ ከሪፖርተር ጋዜጣ ጋር ሰፊ ቆይታ አድርጓል። በቆይታቸውም ስለ ተከዜ ዘብ አሁናዊ ሁኔታ፣ ስለ ወልቃይት ህወሓት እያደረገ ስላለው የጦርነት እንቅስቃሴ ሰፊ ሀሳቦችን አጋርተዋል። የፕሪቶሪያው ስምምነት ህወሓት ከልቡ አልተቀበለውም ሲሉ የሚወነጅሉት አቶ ገብሩ ህወሓት የፕሪቶሪያውን ስምምነት ጊዜ መግዣና ለጦርነት ዝግጅት ፈለገው እንጂ የሰላም ስምምነቱ ስራ ላይ እንዲውል አልፈለጉም። ላለፉት 2 ዓመታት ይህን ስምምነት ሲያደናቅፉ ቆይተዋል በማለት ከሰዋል። ቀጥለውም የፕሪቶሪያ ስምምነቱ በሁለቱም ወገን አልተተገበረም፣ በይበልጥ ግን ህወሓቶችን ከስምምነቱ ውጪ ከሻዕቢያ ጋር ግንኙነት በመፍጠር የፕሪቶሪያውን ውል አፍርሰውታል ብለዋል። የህወሓት ኃይል ትጥቅ አለመፍታቱና ከጦርነት በኋላ ከባድ መሳሪያን ቀብሮ መደበቁ ሁለቱ ኃይሎች መካከል መተማመን እንደሌለ አመላካች እንደሆነ ላብነት አንስተዋል። የህወሓት ኃይል ከፋኖና ሻዕቢያ ጋር አብረው እየሰሩ ነው ሲሉ በመቀጠል ውስጥ ካሉ ኃይሎች ባለፈ ከውጭ ኃይሎች ጋርም ትስስር ፈጥሯል በማለት ከሱዳን ጋር ግንኙነት መፍጠራቸውንም አንስተዋል። አቶ ገብሩ ህወሓት ከሱዳን ኃይሎች ጋር ግንኙነት ለመፍጠር በማሳያነት ያነሱት የህወሓት አርሚ ሰባ ኃይል በሱዳን መንቀሳቀሱን ነው። የህወሓት ቡድን እንደ ሻዕቢያ ከውስጥም ከውጭም ካሉ ኃይሎች ጋር በመሆን ከግጭት አትራፊ ለመሆን እየሰራ ነው በማለት ሐሳባቸውን እንዲያብራራሉ። በትግራይ ውስጥ ትልቅ የኢኮኖሚ ፍላጎት አላቸው። ይህንን የኢኮኖሚ ፍላጎት በፍትሃዊና ሰላማዊ መንገድ ሳይሆን አሁን እንደሚያደርጉት በህገወጥ መንገድ ማከናወን የሚፈልጉት። ራሳቸው እንዳመኑት በህገወጥ የማዕድን ዘርፊያ ላይ ተሰማርተዋል። በሌሎች ክልሎችም እንዲሁ። ከውጭ ደግሞ ታጣቂዎቻቸውን በቅጥረኛ ወታደርነት በመሸጥ ገንዘብ እያገኙ ነው ሲሉ አብራርተዋል። የህወሓትን አመራሮች ሰላም ጠልናቸው ሲሉ የሚከሱት አመራሩ ከሰሞኑ በጠለምት የታየው ግጭት ቡድኑ ሰላም እንደማይፈልግ የሚያሳይ ነው በሚል ወንጅሏል። የትግራይ ህዝብ ሌላ ዙር ጦርነት ማየት አይፈልግም፣ ጦርነት እንዳይነሳ እንቅስቃሴ እያደረገ ነው ብሏል። ከሰሞኑ በጠለምት ጦርነት ሲከፍቱ ማንም የደገፋቸውና የተከተላቸው እንደሌለ በማንሳትም ህዝቡ እንዲሁ የክልሉ የፖለቲካ ማህበረሰብ ጦርነት እንደማይፈልግ አሳይቷል ሲሉ አክለዋል። በአሁኑ ወቅት በትግራይ ጦርነት ስጋት እንዲያዣብብ ምክንያት የሆነው የህወሓትና ጦር አበጋዞቹ የተሳሳተ ስሌት ነው ሲሉ የሚቀጥሉ ፖለቲከኛው ከኮር በላይ ያሉት የጦር አበጋዞችና የህወሓት ደጋፊ ነን ማለታቸው ትልቅ ችግር እየፈጠረ ነው። የጦር አበጋዞቹ ይህን ውሳኔ ለመቀልበስ አለባቸው ይላሉ። ለጥቀውም የፌዴራል መንግስትም ሆነ ህወሓት ከቀልብ የመነጨ ሐቀኛ ድርድር ማድረግ አለባቸው ሲሉ አሳስበዋል። ሌላው አቶ ገብሩ በዚህ ቃለ ምልልሳቸው ላይ ያነሱት
የወልቃይትን ጉዳይ በተመለከተ ነው። ወልቃይት በአሁኑ ወቅት በሺዎች የሚቆጠሩ ታጣቂዎች ማለትም የተከዜ ዘብ አባላት መሰልጠናቸውና እየሰለጠኑ መሆኑን አስታውሰው መንግስት እርምጃ መውሰድ አለበት ብሏል። የፌዴራሉ መንግስት ቲዲኤፍን ብቻ ሳይሆን ምዕራብ ትግራይን የተቆጣጠሩ የአማራ ታጣቂዎችንም ጭምር ትጥቅ ማስፈታት አለበት ሲሉ ወደ ወልቃይት ጠንካራ መልእክት ልከዋል። እስቲ እንበልና ህወሓት በለስ ቀንቶት ወልቃይትን ተቆጣጠረን በል ሰላም ሊያስጠብቅ ይችላል? ፈጽሞ አይችልም። በጦርነት አካባቢው መቆጣጠር ቢችሉ እንኳን ዘላቂ ሰላምና ደህንነት ሊያስጠብቁ አይችሉም። ነገር ግን ነገ ላይ ነገሮች ሊገለባበጡ ይችላሉ። በጦርነት አካባቢ መቆጣጠር ለነገ ግጭት የሚጋብዝ ነው ሲሉ አክለዋል። የህወሓት ኃይሎች በሶስት አቅጣጫ ወደ ወልቃይት ተጠጋ። ጦሩ ተከዜን ተሻግሮ ሁመራን እንዲቆጣጠር ታዟል። በኢኮኖሚስት በበኩሉ የመከላከያ ኃይል በሁሉም አቅጣጫ ወደ ትግራይ አቅጣጫ ጦሩንና ከባድ መሳሪያው ማስጠጋቱን ዘግቧል። የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት ተንቀሳቅሷል። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝም ተሰጥቶታል። 3 የኢትዮ ዴስክ ሚዲያ ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውን ነግረውናል። እንደ ምንጮች ገለጻ ኃይሉ በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ተንቀሳቅሷል። ከዚህ በተጨማሪ ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፉ የአርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጉንም ምንጮች ተናግረዋል። ይህ በእንዲህ እንዳለ ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይ አዋሳኝ አካባቢዎች መጠጋቱም ታውቋል። ታዋቂው ተነባቢ መጽሔት ዘ ኢኮኖሚስት አስደንጋጭ ወታደራዊ መረጃም ይዞ ወጥቷል። መከላከያ ከፍተኛና ያለ የሌሉ ኃይሉን ወደ ትግራይ ያስጠጋ ነው ያለ ሲሆን አንድ የህወሓት ከፍተኛ አመራር ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አይቀሬ ነው ሲሉ ተደምጧል። የአሜሪካው አምባሳደር በበኩላቸው ለአራት ኪሎና ለህወሓት ጠንካራ ማሳሰቢያ ሰጥተዋል። የጠለምቱ ግጭት ቢቆምም አሁንም ሁለቱ ኃይሎች ወደ ጦርነት የሚገቡበት እድል እየሰፋ ነው ብሏል። በኢኮኖሚስት ያስነበበው ዘገባም ጦርነት አይቀሬ መሆኑን የሚገልጽ ነው። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች መሆኑን ዘ ኢኮኖሚስት መጽሔት በዚህ እትሙ ዘግቧል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎችን በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ የዋጋ ንረት በተደጋጋሚ የጭንቅ ጊዜያትን አሳልፈዋል። እያንዳንዱ ክስተት በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። እንዲሁም በጥር ወር መጨረሻ ላይ የታየው አዲስ ውጥረት ደግሞ ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። ጥር 21 ቀን በፌዴራል ኃይሎችና ህወሓት ታጣቂዎች መካከል ግጭት የተቀሰቀሰ ሲሆን ይህም የፌዴራል መንግስቱ ወደ ትግራይ የሚደረጉ ማናቸውንም በረራዎች እንዲያቋርጥ ማስገደዱንም ዘገባ ያትታል። ከሁለት ቀናት በኋላ የመንግስት ወታደሮች በመካከላቸው ትግራይ ላይ ጥቃት ሰንዝረዋል ያለው ዘገባው የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በወቅቱ የነበረውን ሁኔታ ሙሉ በሙሉ ጦርነት የሚመስል ነገር ሲሉ መግለጻቸውንም ዘ ኢኮኖሚስት ዘግቧል። ዘ ኢኮኖሚስት ከቀናት በኋላ አፋጣኝ ውጥረቱ የረገበ ይመስላል ያለ ሲሆን የሌተናል ጀነራል ታደሰ ወረደ በሳቸው አስተዳደር ስር ያሉ ኃይሎች ቀደም ብለው ከገቡባቸው አንዳንድ አካባቢዎች መውጣታቸውን ገልጸው አለመግባባቶች በውይይት ሊፈቱ እንደሚችሉ መግለጻቸውንም ጠቅሷል። ወደ ትግራይ የሚደረጉ በረራዎች ጥር 26 ቀን በመጀመራቸው ዳግም ወደ ሙሉ ጦርነት ሊገባ ይችላል የሚለውን ስጋት ለጊዜው ማስቀረቱን ዘገባው አክሏል። ይሁን እንጂ ዘ ኢኮኖሚስት ዳግም ግጭት የመነሳት እድሉ አሁንም ከፍተኛ መሆኑን አስጠንቅቋል። ጠቅላይ ሚኒስትር አብይ አህመድ ጥር 26 በፓርላማ ባደረጉት ንግግር ህወሓት ኢትዮጵያን ለማፍረስ የሚፈልጉ ከሃዲዎች ሲሉ ከሷል። መጽሔቱ የጠቀሰው አንድ የህወሓት ባለስልጣን በበኩላቸው የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጸው ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አስከፊ መዘዝ ሊያስከትል እንደሚችልም አስጠንቅቋል። ባለፈው ሳምንት ከህወሓት ጋር ግንኙነት ያላቸው ኃይሎች የተከዜን ወንዝ ተሻግረው ወደ ጸለምቲ በመግባታቸው ውጥረቱ ዳግም አይሏል። ባለስልጣናት ድርጊቱን የፈጸመው ተመላሽ ሰላማዊ ሰዎች እየተደረሰባቸው ያለውን እንግልት ለመቃወም እንደሆነ ቢገልጹም ዘ ኢኮኖሚስት የጠቀሳቸው አንድ ተንታኝ ግን እርምጃው የፌዴራል መከላከያ ጥንካሬን ለመፈተሽ ወይም ስትራቴጂያዊ ቦታዎችን ለመያዝ የታለመ ሊሆን ይችላል ብለው ያምናሉ። ጠቅላይ ሚኒስትር አብይ ህወሓት ምዕራብ ትግራይን በኃይል ለማስመለስ
ለማደስና ወደ ሱዳን የሚያደርሰውን የመገናኛ መስመር ዳግም ለመክፈት ማቀዱ ለረጅም ጊዜ ሲጠራጠሩ ቆይቷል። በመሆኑም አሁን የተወሰደው እርምጃ ለከፍተኛ ጥቃት እንደ መጀመሪያ ምልክት አድርገው የተረዱት ይመስላል። መጽሔቱ እንደዘገበው ከሆነ የፌዴራል ኃይሎች ከዚያን ጊዜ ጀምሮ ወታደሮችንና ከባድ የጦር መሳሪያዎችን ወደ ትግራይ አዋሳኝ አካባቢዎች እያሰማሩ ሲሆን በደቡባዊ ትግራይ በህወሓት ኃይሎችና በመንግስት ደጋፊ ሚሊሻዎች መካከል ውጊያው ቀጥሏል። የአፍሪካ ህብረት ጥር 22 ቀን በይፋ ለማሸማገል ፈቃደኝነቱን ቢገልጽም በኢኮኖሚስት የጠቀሳቸው ምንጮች እንደሚሉ ከሆነ ግን ኢትዮጵያ የቀረበው ሐሳብ በድብቅ ውድቅ አድርጋለች። በተጨማሪም ህብረቱ በሀገሪቱ ውስጥ የውስጥ ጉዳይ ጣልቃ ከመግባት እንዲቆጠብ ማሳሰቡ ተገልጿል። መጽሔቱ በህወሓት ውስጥ ያለውን የውስጥ ክፍፍልና የጠቅላይ ሚኒስትር አብይ ከልዩ ልዩ ቀጠናዊ ኃይሎች ጋር ያላቸውን የሻከረ ግንኙነት እንደ ምክንያት በመጥቀስ አዲስ ጦርነት መፈጠሩ የማይቀር እንደሆነ አመላክቷል። ይሁን እንጂ ኢትዮጵያ ቀውሱ ከሱዳን ጦርነትና ከሰፊው የቀጠናው ባላንጣነት ጋር በእጅጉ የተሳሰረ መሆኑን አስጠንቅቋል። ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀር በትግራይ ዳግም የሚቀሰቀስ ግጭት በፍጥነት ወደ ቀጠናዊ ጥፋት ሊያመራ እንደሚችል ገልጿል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በፓርላማ በነበራቸው ቆይታ ለሰላም የትኛውንም ዋጋ እንደሚከፍሉ ማሳሰባቸው ይታወሳል። ከዚህ ባለፈም ከኤርትራ መንግስት ጋር ግጭት ውስጥ የገቡት በቀይ ባህር ጉዳይ ሳይሆን በትግራይ በነበረው ጦርነት ውስጥ የሰብአዊ መብትን በማክበር ላይ በያዙት አቋም መሆናቸውን አስታውቋል። አሁንም ኢትዮጵያ ወደ ሌላ ጦርነት የመግባት ፍላጎት ፈጽሞ የላትም። ብልጽግናን ከጉድ እንዳላወጣ ነው ኮዶናል ሲል ሻቢያ አዲስ በወጣው መግለጫ ከሰሰ። ከቀናት በፊት ጠቅላይ ሚኒስትር አብይ በሻቢያ ጦር ላይ ያቀረቡትን በማስረጃ የተደገፈ ክስ ሻቢያ ሙሉ በሙሉ ክዶታል። ጠቅላይ ሚኒስትር አብይ በፓርላማ ያረጋገጡት የኤርትራ ጦር በትግራይ ህዝብ ላይ ግፍ መፈጸም ከግራ ከቀኝ ትኩሳቱን እያጋጋለው ነው። የሻቢያ አለቃ ኢሳያስ አፈወርቂ ከአስመራ በጉዳዩ ላይ በሰጡት ምላሽ ጠቅላይ ሚኒስትር አብይ ከጉድ እንዳላወጣናቸው ክደው ሲሉ መልሰዋል። ኢሳያስ በኤርትራ ማስታወቂያ ሚኒስቴር መስሪያ ቤታቸው በኩል ይፋ ባደረጉት አጭር መግለጫ ጠቅላይ ሚኒስትሩ የሻቢያን ጦር መወንጀላቸውን ውድቅ አድርጓል። የሻቢያ መግለጫ ጠቅላይ ሚኒስትር አብይ በፓርላማ ቀርበው ያቀረቡት ውንጀላ ከዚህ ቀደም ካቀረቡት ምስጋና ጋር እርስ በርሱ የሚጣረስ ነው በማለት ነጥብ ለማስቆጠር ሞክሯል። ሚኒስቴር መስሪያ ቤቱ በመግለጫው ጠቅላይ ሚኒስትር አብይ በሻቢያ ጦር ላይ ያቀረቡት ውንጀላ ጦርነት አጀንዳቸውን ለማራመድ ሲሉ መሬት ላይ ካለው ሀቅ ጋር የሚጋጭ ክስ አቅርበዋል። በተለይም ከሉዓላዊ የባህር በር የማግኘት ፍላጎት ጋር በተገናኘ የቀይ ባህር ጉዳይ እስራኤል ለደህንነቷ በመስጋት ከተቆጣጠረችው ጎላን ተራራ ጋር ተነጻጽሮ መቅረቡን ሻቢያ ኮንኗል። ጠቅላይ ሚኒስትር አብይ በዓለም አቀፍ ተቋማት የተረጋገጠውን የሻቢያ ጦር ወንጀል ከመከላከል ወደ ማረጋገጥ መሸጋገራቸውን በጎረቤት ህዝብ መካከል ጸብ ለመዝራት የተሸረበ ሴራ ብሎታል። ጠቅላይ ሚኒስትሩ በፓርላማ ንግግራቸው የህወሓትና ሻቢያ አብሮ መሰለፍ የቡድኑ አመራሮች ለትግራይ ያላቸውን ጥላቻ የሚያረጋግጥ ነው ማለታቸው ይታወሳል። ወዲህ ደግሞ በኢትዮጵያ በኩል የመንግስት ሚዲያዎች የጠቅላይ ሚኒስትሩን ክስ ለማጠናከርም ሻቢያ የትግራይ ህዝብ ጠላት መሆኑን የሚያሳይ ዘገባ አሰራጭተዋል። ጠቅላይ ሚኒስትር አብይ የሻቢያ ጦር በወንጀል በከሰሱበት የፓርላማ ማብራሪያቸው ህወሓት ከትግራይ ህዝብ ጠላት ጋር እየሰራ ነው ማለታቸው ይታወሳል። መንግስታዊ ሚዲያ የኢትዮጵያ ዜና አገልግሎት ኢዜአ ይህንን የጠቅላይ ሚኒስትሩን ንግግር ለማጠናከርም ሻቢያ የትግራይ ህዝብ ጠላት ነው የሚል ዘገባ ነዋሪዎችን እማኝ አድርጎ ዘግቧል። በዘገባው የሻቢያ መንግስት የትግራይ ህዝብ ጠላት መሆኑን በተግባር በተገለጠው ድርጊቱ ማሳየቱንም ይጠቀሳል። ኢዜአ ሻቢያ ላይ የሰነዘሩትን አስተያየት ተከትሎ በትግራይ ክልል ነዋሪዎች ተዘዋውሮ መጠየቁን ጠቁሟል። የዘገባው ጭብጥ ጠቅላይ ሚኒስትሩ ከሻቢያ ጋር ጸብ የተፈጠረው በሰሜኑ ጦርነት እንዳክሱም ባሉ ከተሞች በፈጸመው ግድያና ዘረፋ መሆኑን መግለጻቸውን ነዋሪዎች አረጋግጠዋል። የዘገባው መደምደሚያም የሻቢያ መንግስት የኢትዮጵያን እድገት የማይሻ የህዝብ ጠላት ነው የሚል ነው። ሻቢያ መቼም ቢሆን ለኢትዮጵያ መንግስትና ህዝብ የማይተኛ የጥፋት ዓላማ የተጠናወተው ነው ሲሉም ዘገባው ጠቅሷል።
ጀነራሉ ላይ በድንገት የተኩስ እርምታ ተከፈተ። ይህን ተከትሎ ጀነራሉ ከፍተኛ ጉዳት አስተናግዷል። እኚህ ከፍተኛ ጀነራል ወደ ሆስፒታል መወሰዳቸው ቢሰማም አሁን ላይ በምን ሁኔታ ውስጥ እንዳሉ ማወቅ አልተቻለም ተብሏል። የሩሲያ የጦር ጀነራል ሞስኮ ውስጥ በተደጋጋሚ በጥይት እንደተደበደቡ ታውቋል። በሞስኮ ውስጥ በሩሲያ ጦር ውስጥ ታዋቂ የሆኑት ጀነራሉ በተደጋጋሚ ጥይት ተመተው መክሰላቸውን የሚያመላክቱ መረጃዎችን መጥተዋል። ሌተናል ጀነራል ቭላዲሚር ኤሌግቪች በከተማው ሰሜናዊ ምዕራብ ዳርቻ በሚገኝ የመኖሪያ ህንፃ ውስጥ ጥቃቱ ከተፈጸመባቸው በኋላ ወዲያውኑ ወደ ሆስፒታል የተወሰዱ ሲሆን ያሉበት ሁኔታ ግን እስካሁን አልታወቀም። አሌክሲየቭ የሩሲያ ወታደራዊ ጀነራል ሰራተኞች ዋና ዳይሬክቶሬት ከፍተኛ ባለስልጣን ሲሆኑ የዩክሬን ሙሉ ወረራ ከተጀመረ 4 ዓመታት ወዲህ በዋና ከተማዋ ላይ ኢላማ የተደረጉ የቅርብ ከፍተኛ ወታደራዊ ሰው ናቸው። በዩናይትድ ኪንግደም ውስጥ በሳልስበሪ በ2018 የነርቭ ወኪል ጥቃት የሩሲያ ወታደሮች ጀነራል ሰራተኞች ዋና ዳይሬክቶሬት ክስ ከተመሰረተበት በኋላ በአውሮፓ ህብረት ማዕቀብ የተጣለባቸው ሰው ናቸው። ተጎጂው በከተማው ከሚገኙ ሆስፒታሎች በአንዱ ውስጥ ተገኝቷል ሲሉ የሩሲያ የምርመራ ኮሚቴ ባልደረባ የሆኑ ስቬትላና ፔትሬንኮ በማንሳት በግድያ ሙከራ ወንጀል ክስ መመስረቱን ተናግሯል። አሌክሲቭ በ2022 ሩሲያ ማሪዮል በከበበችበት ወቅትና ከዩክሬን ጋር በተደረጉ ድርድሮች ላይ ትልቅ ሚና ተጫውተዋል። በሰኔ 2023 አጭርና ደም አፋሳሽ ጥቃትን ከመራው ከዋግነር ቅጥረኛ ቡድን ጋር ዩቬዥኒ ፕሪጎሽኪን ለመደራደር ተልዕኮ ተሰጥቷቸው እንደነበርም ይታወሳል። በሞስኮ ሾልሞስክ አውራ ጎዳና ላይ በሚገኝ የመኖሪያ አካባቢ ውስጥ የተኩስ ልውውጥ የነበረ ሲሆን ከዚህ ጥቃት ጀርባ ማን እንዳለ እስካሁን አልታወቀም። ዩክሬን ከዚህ ቀደም በሩሲያ ወታደራዊ ኃይሎች ላይ አንዳንድ ጥቃቶችን ፈጽማለች። የሩሲያ የስለላ ባለስልጣናት ባለፈው ወር መጨረሻ በሴንት ፒተርስበርግ በአንድ የሩሲያ ወታደር ላይ የተደረገው ጥቃት መክሸፉን መናገራቸው ይታወሳል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ